ሰላም እንዴት አላችሁ? ውድ አቤኔዘር ሰማው ዩቲዩብ ቻናል ቤተሰቦች፣ እኔ በጣም ደህና ነኝ። በዚህ ቪዲዮ የምናየው በርዕሱ ላይ እንዳያችሁት ዩቲዩብ ላይ በትክክለኛ መልኩ እንዴት ቪዲዮ አፕሎድ ማድረግ እንደምንችል ነው ማሳያችሁ። በጣም ቀላል መንገድ ነው ማሳያችሁ፣ ግን ከምታስቡት በላይ ዩቲዩብ ቻናላችሁ ላይ በጣም ለውጥ ያመጣል። ቪዲዮ አፕሎድ ስታደርጉ ይህ መንገድ ነው መከተል ያለባችሁ። መጀመሪያ ነገር በሞባይል ስልካችሁ አፕሎድ የምታደርጉ ሰዎች ካላችሁ አንድ ማድረግ የሌለባችሁ ስህተት ምንድነው? ስክሪኑ ጋር በምታዩት መልኩ ዩቲዩብ አፕሊኬሽን ላይ ገብታችሁ የፕላስ ምልክቷን ነክታችሁ ቪዲዮ አፕሎድ ማድረግ የለባችሁም። ይሄኛው መንገድ ቻናላችሁን በጣም ይጎዳዋል። ቪዲዮዎቻችሁ ደግሞ ብዙ ሰዎች ጋር እንዳይደርስላችሁ በጣም እንቅፋት ነው የሚሆንባችሁና ይሄንን ነገር ማድረግ የለባችሁም። ማድረግ ያለባችሁ ነገር ምንድነው? የትኛውም አይነት የምትጠቀሙት ብራውዘር ጋር ትገባላችሁ። ለምሳሌ ክሮም ጋር ትገቡና ከላይ በምታዩት መልኩ ሶስቷን ነጠብጣብ ትነኳታላችሁ። ከዛ በኋላ ዴስክቶፕ ሳይት ወይም ደግሞ ዴስክቶፕ ሞድ የሚል ኦፕሽን አለላችሁ። እሷን አንድ ጊዜ ስታበራት የኮምፒውተር ሞድ ይመጣላችኋል፣ ወይም ደግሞ እንደ ኮምፒውተር አይነት ስታይል ይመጣላችኋል። ስለዚህ እኔ ስክሪኔ ጋር የማየው ነገር እናንተም ጋር ስለሚመጣላችሁ አብረን መስራት እንችላለን ማለት ነው። ስለዚህ መጀመሪያ የምናደርገው ነገር ምንድነው? እዚህ ጋር የፕሮፋይል ምልክታችንን ከነካም በኋላ ዩቲዩብ ስቱዲዮ ውስጥ እንገባለን። ዩቲዩብ ስቱዲዮ እንግዲህ ይሄ ነው። እዚህ ዳሽቦርድ ይባላል። ይሄ ሁለት አይነት ኦፕሽኖች አሉት አፕሎድ ለማድረግ። የመጀመሪያው ክሬት ብለን አፕሎድ ማድረግ እንችላለን። ሁለተኛው ደግሞ እዚህ አፕሎድ ምልክት አለች። የምንፈልገውን እንመርጣለን። ለምሳሌ እኔ አፕሎድ ምልክት አለች፣ እሷን እንነካታለን። ከዛ እዚህ ጋር ፋይላችንን እንድናስገባ ይጠይቀናል። ሰሌክት ፋይል ብለን ማስገባት እንችላለን፣ ወይም ደግሞ ቀጥታ ፋይላችንን ከኮምፒውተራችን ድራግ አድርገን እዚህ ጋር ብንለቀው ወደ አፕሎድ ይመጣልናል። ከዛ በፊት ግን መጀመሪያ ማድረግ ያለብን ነገር ምንድነው? የቪዲዮአችንን ፋይል ኔሙን እንቀይረዋለን። ለምሳሌ ገብቼ ላሳያችሁ ነው። እኔ አሁን ለምሳሌ አፕሎድ ማድረግ የምፈልገው ቪዲዮ ይሄኛው ነው፣ ቪድ 001 የሚለው ማለት ነው። ስለዚህ ይሄኛውን ቪዲዮ አፕሎድ ማድረግ ከፈለኩኝ መጀመሪያ በምታዩት መልኩ ቪድ 001 ነው የሚለው። ስለዚህ የዚህን ቪዲዮውን ስሙን መቀየር አለብኝ፣ ፋይል ኔሙ ማለት ነው። ይሄ ለቪዲዮአችሁ ሀሪፍ ነው። ስለዚህ አሁን ምን እናደርጋለን? ይኸው እዚህ ጋር ያዘጋጀሁት ለቪዲዮ ታይትል ስላለ እሱን ታይትል ኮፒ አደርጋለሁኝ። ከዛ በምታዩት መልኩ ሪኔም ላድርገውና ስሙን ልቀይርለት የእንትኑ ማለት ነው የቪዲዮ ፋይሌን። ስለዚህ ከቅድሙ በተሻለ መልኩ ብዙ ገንዘብ የሚያስገኙ የዩቲዩብ ቪዲዮ ሀሳቦች ብዬ በአማርኛም በእንግሊዝኛም ለፋይል ኔም ስም አስገብቻለሁ፣ ወይም ደግሞ ታይትሉን ሰጥቻለሁ ማለት ነው። ዝም ብላችሁ ቪዲዮአችሁን አፕሎድ ከምታደርጉ እንደዚህ ፋይል ኔሙን መቀየር አሪፍ ነው። ስለዚህ ተመልሰን ወደ ቪዲዮአችን ወደዚህ ወደ ክሮም እንመለስና ሴሌክት ፋይል እንለዋለን። ከዛ በምታዩት መልኩ አፕሎድ ማድረግ የምንፈልገውን ፋይል ሴሌክት ካደረግን በኋላ ኦፕን እንለዋለን። አሁን እንደምታዩት እንግዲህ ቪዲዮ አፕሎድ ማድረግ ጀምሯል። ከታች እዚህ ጋር አፕሎዲንግ ብሎ በፐርሰንት ይቆጥርላችኋል። እንደምታዩት እንግዲህ አፕሎዲንግ 9 10 እያለ ይቀጥላልና አሁን የምናደርገው ነገር ምንድነው? ታይትላችንን፣ ዲስክሪፕሽናችንን፣ ታምኔላችንን የተለያዩ ነገሮችን እዚህ ላይ ደግሞ እንዴት በትክክለኛ መልኩ ማስገባት አለብን የሚለውን ነው ማሳያችሁ። እዚህ ጋር ታይትላችንን ቅድም ስለመረጠን እሱ ነው ፔስት የምናደርገው። ይሄኛው 2026 ነው መሆን ያለበት። ኦልሞስት አሁን 2026 ስለሆነ ማለት ነው። እዚህ ጋር በምታዩት መልኩ ታይትላችንን ስላስገባን ዲስክሪፕሽን እናስገባለን። ዲስክሪፕሽን ማለት እስከ 5000 ወርዶች ድረስ ይችላላችኋል። ዲስክሪፕሽን ማለት በጣም አስፈላጊ ነገር ነው ለኤስኢኦአችሁ። ታይትላችሁ፣ ዲስክሪፕሽናችሁ፣ ታምኔላችሁ በጣም መሰረታዊ ነገሮች ናቸው፣ ታጋችሁንም ጨምሮ ማለት ነው። ስለዚህ ዲስክሪፕሽን እንዴት ማስገባት እንዳለብን በጣም የሚገርም መንገድ ነው ማሳያችሁ። ዲስክሪፕሽናችን የምናስገባው እንግዲህ በኤአይ ነው አሁን ማሳያችሁ ማለት ነው። ኤአይን ቻትጂፒቲን ተጠቅመን እንዴት አድርገን ዲስክሪፕሽን መጻፍ እንደምንችል በጣም በሚገርም መልኩ ነው ማሳያችሁ። ኮምፒውተራችን ላይ ቻትጂፒቲ ላይ እንገባለን። ቻትጂፒቲ ላይ ምንድነው የምናስገባው? ፕሮምፕት የሚባል ነገር አለ። ፕሮምፕት ማለት ትዕዛዝ መስጠት ማለት ነው ለቻትጂፒቲ ወይም ደግሞ ለማንኛውም ኤአይ ሊሆን ይችላል፣ ጀሚናይ ሊሆን ይችላል፣ ግሮክ ሊሆን ይችላል፣ ዲፕሲክ ሊሆን ይችላል። የትኛውም የምትጠቀሙት ኤአይ ቱል ላይ ፕሮምፕት ጽፋችሁ ዲስክሪፕሽን ጻፍልኝ የሚል ፕሮምፕት ትሰጡታላችሁ። ከዛ በኋላ ዲስክሪፕሽን ይጽፍላችኋል ማለት ነው። እዚህ ጋር በምታዩት መልኩ ያዘጋጀው ፕሮምፕት አለ። ፕሮምፕት ቱ ጀነሬት ዲስክሪፕሽን ይላል። ይሄንን ኮፒ አደርገዋለሁ ሀሪፍ የሆነ ነገር እንዲሰጠኝ ማለት ነው። እነዚህ ፕሮምፕቶች ላይ ምንድን ያልኩት አሁን ለምሳሌ እዚህኛው ጋር ከ20 እስከ 30 የዩቲዩብ ታጎችን አስገባልኝ ዲስክሪፕሽኑ ላይ ማለት ነው። በአማርኛም በእንግሊዝኛም የተለያዩ ሀሳቦች ያሉበትን ፕሮምፕት ጽፌያለሁ። በነገራችን ላይ ይሄንን ፕሮምፕት ለራሱ የጻፍኩት በኤአይ ነውና እንደዚህ ፕሮምፕት ከጻፋችሁ በኋላ ኮፒ አድርጋችሁ ወደ ኮምፒውተራችሁ ትገቡና እንግዲህ ቻትጂፒቲ ላይ ወይም ደግሞ የትኛውም ኤአይ ላይ ፔስት አድርጋችሁት ሰርች ሴንድ ታደርጉታላችሁ። በምታዩት መልኩ እንግዲህ ዲስክሪፕሽን እየጻፈልኝ ነው ማለት ነው። እንደምታዩት ታይትልም ጨምሮልኛል ከላይ። ታይትሉን የምትፈልጉ ከሆነ አሪፍ የሆነ ታይትል ከሆነ ከላይ ኮፒ አድርጋችሁ እሱን መጠቀም ትችላላችሁ። እዚህ ጋር እንደምታዩት እንግዲህ ሎንግ ኤስኢኦ ሪች ዩቲዩብ ዲስክሪፕሽን ይላል። በጣም የሚገርም ዩቲዩብ አልጎሪዝም በጣም የሚወዱ አይነት ዲስክሪፕሽን እዚህ ጋር ይጽፍልኛል። እንዲሁም ደግሞ እሱም ብቻ ሳይሆን ደግሞ ታጎችንም እዚህ ጋር ይጽፍልኛል። እዚህ ጋር ማወቅ ያለባችሁ ነገር ግን ይሄ ኤአይ ቱል ስለሆነ ሁልጊዜ እንደ ሰው ሀሪፍ የሆነ ነገር ይጽፋል ማለት አይደለም። በጣም የሚያበላሻቸው የተለያዩ ነገሮች ስላሉ እነሱን ኤዲት ማድረግ መቻል አለባችሁ። ለጊዜው ይሄንን ዲስክሪፕሽናችንን ኮፒ እናደርግና
እንጠቀማለን ማለት ነው። እዚህ ጋር እንደምታዩት እኔ የምፈልገው ዲስክሪፕሽኑን ስለሆነ ይሄንን ኮፒ አድርገዋለሁኝ። እስከዚህ ድረስ ነው የሰጠኝ ሰው። ይሄንን ኮፒ አድርግና እዚህ ኮምፒውተር ላይ መጥቼ ፔስት እለዋለሁ። ሰው በምታዩት መልኩ ዲስክሪፕሽኔን አስገብቻለሁ ማለት ነው። እዚህ ጋር የፈለጋችሁትን ነገር መጨመር ትችላላችሁ። ብዙ ነገሮች ማለት ነው። እንደምታዩት 1000 ነው የተጠቀምኩት። ማንዛዛት የለባችሁም። እጥር ምጥን ብሎ ግን በደንብ ኪወርድ ሪች የሆነ በጣም ብዙ ውስጡ ላይ ብዙ ሀሪፍ የሆኑ ኪወርዶችን የያዘ ሰውም ሲያየው የማያሰለች አይነት ዲስክሪፕሽን ብትጽፉ አሪፍ ነው። እዚህ ጋር እንግዲህ ይህን ሰጥቶኛል። እዚህ ጋር አንድ ማድረግ ያለባችሁ ነገር ሪከመንድ ማድረጋችሁ እንግዲህ ታይትላችሁን ዲስክሪፕሽን ጋር ማስገባት አለባችሁ። ኮፒ ታደረጉና አንዱ ቦታ ላይ ታይትላችሁን ማስገባት አለባችሁ። ይሄ ለኤስኢኦም ሀሪፍ ነው። ታይትላችሁን ኮፒ አድርጋችሁ ዲስክሪፕሽናችሁ ጋር አስገቡት። በነገራችን ላይ በምታዩት መልኩ አፕሎዱ ጨርሶልኛል። ቼክ እያደረገ ነው። ይህንን ካስገባችሁ በኋላ ዲስክሪፕሽኑን ጨረስን ማለት ነው። ወደታች ታደረጉትና ታምኔል ይላል። ታምኔላችንም እናስገባለን። ታምኔል ማለት የዩቲዩብ ከቨሩ ማለት ነው። እሱን እንመርጣለን። እኔ ዴስክቶፕ ላይ ያስቀመጥኩት። ይህንንም በምታዩት መልኩ እንግዲህ ሃይ ሲፒኤም ዩቲዩብ ኒች ብያለሁኝ። በቻላችሁት አቅም አፕሎድ የምታደረጓቸውን ቪዲዮዎችም ታይትሎችም ማንኛውም አይነት ነገሮች ፋይል ኔማቸውን ሪኔም የምታደረጉት አሪፍ ነው። ወደ የምትፈልጉት አይነት ታይትል ማለት ነው። ሴሌክት አደረኩኝ፣ ኦፕን እለዋለሁኝ። በምታዩት መልኩ አሪፍ የሆነ ታምኔል ስለሰራሁኝ እሱን ያስገባልኛል። ፕሌሊስት ይላል። ፕሌሊስት ደግሞ በጣም መሰረታዊ ነገር ነው። በምታዩት መልኩ እኔ ቪዲዮዎችን በፕሌሊስት ከፋፍያለሁኝ። ይህን ቪዲዮ ወደ ምን አስገባለሁ እንግዲህ ብዙ ገንዘብ የሚያስገኙ የዩቲዩብ ሀሳቦች ስለሆነ ኢንፎርሜሽን ውስጥ መግባት ይችላል። ከዛ ደግሞ ጀማሪ ዩቲዩበሮች ዩቲዩበር የሚለው ውስጥ መግባት ይችላል። እነዚህን ሴሌክት ካደረኩ በኋላ ደን እለዋለሁ። ሁለቱም ፕሌሊስት ውስጥ ቪዲዮን አስገባልኝ ማለት ነው። ይሄ ሪከመንድ ለመደረግ በጣም አሪፍ ነው። በተመሳሳይ ፕሌሊስት ውስጥ ያሉ ቪዲዮዎችን ዩቲዩብ ሪከመንድ ስለሚያደርግ ማለት ነው። ወደ ታች እናደርገውና ኦዲየንስ ይላል። እዚህ ጋር ለህፃናት የቪዲዮ ይሰራ ነው ይለናል። ይሄ ባይ ዲፎልት እኔ ኖ ስላልኩት ሴቲንግ ላይ ኖ ነው የሚያመጣልኝ። እናንተ ግን ይህንን ግዴታ የምትሰሩት ቪዲዮ ከ18 ዓመት በታች የሆነ ከሆነ የስ ትሉታላችሁ። ከ18 ዓመት በላይ የሚያዩት ሰዎችን ደግሞ የምትሰሩት ከሆነ ኖ ትሉታላችሁ። ከዛ ወርታች ታደረጉትና ሾው ሞር የሚላለ ሾው ሞርን ትጫኑታላችሁ። ሾው ሞርን ወርታች ታደረጉት በጣም ብዙ ዲፕ ነገሮች አሉ። ብራንድ እንዴት ኮኔክት ማድረግ እንደምትችሉ ምናምን። ይሄ ብራንድ ምናምን የሚለው ብዙዎቻችሁ ላይ ላይመጣላችሁ ስለሚችል ወደታች እናድርገውና እዚህ ጋር በምታዩት መልኩ ሁለት ነገሮች ያስመርጣችኋል። ይሄኛውንም ኖ ትሉታላችሁ። ከዛ ወደታች ታደርጉትና እዚህ ጋር ኮላቦሬት ማድረግ ከፈለጋችሁ ከሰው ጋር ኢንቫይት ማድረግ ትችላላችሁ። ይህም ችግር የለውም። ወርታችን እናድርገውና እዚህ ጋር መሰረታዊ ነገር አለ። ታግስ የሚል ታግስ ላይ 500 ወርዶችን ማስገባት ትችላላችሁ። ስለዚህ ቅድም ጀነሬት ስላደረገልን ታጎችን እናስገባለን። እነዚህ ታጎች ማለት ነው። ሜቢ ካበዛችሁን ቀንሷልን፣ ብዙ ይመስላል ሲታይ። ኮፒ እናደርገውና ታጌ ላይ ፔስት አድርገዋለሁ። በምታዩት መልኩ አስገብቶልኛል። ግን እንደምታዩት 529 ይላል። ይሄ በጣም ስላለፈ ከነዚህ ታጎችን መቀነስ አለብኝ። በደንብ አይታችሁ እንግዲህ ታጎችን እዚህ ጋር ታጠፋላችሁ። አሁን ለእናንተ ለማሳየት ስለሆነ ዝም ብዬ ላጠፋቸው። በምታዩት መልኩ 480 ሲሆን ወይም ደግሞ 500 ሲሆን እንደዚህ ቀዩን ያጠፋላችኋል። እዚህ ግን ማድረግ ያለባችሁ ነገር ወደ ላይ ታደርጉትና ታጋችሁ ላይም ታይትላችሁን ማስገባት ስላለባችሁ ታይትላችሁን ኮፒ ታደርጉና እንደገና ወደ ታግ ተመልሳችሁ ፔስት ታደርጉታላችሁ ታይትላችሁ ማለት ነው። አሁንም ስለበዛብን የተወሰኑ ታጎችን እናጠፋለን። በቃ አሁን በምታዩት መልኩ 494 ወርዶች ስለሆኑ አክሴፕት አድርጎናል ማለት ነው። አሁን የምናደርገው ምንድነው ደግሞ እነዚህን ታጎች እዚህ ጋር በምታዩት መልኩ ኮፒ እናደርግና ተመልሰን ዲስክሪፕሽን ላይ እናስገባቸዋለን። አሁን ማሳያችሁ ነገር በነገራችሁ ላይ ሞክሩት። በጣም ሀሪፍ የሆነ ለውጥ ነው የምታዩበት። ይሄ በምታዩት መልኩ ዲስክሪፕሽን ጋር ታገኝ አስገብቻለሁ ማለት ነው። ስለዚህ አሁን በምታዩት መልኩ ታይትል አስገብተናል፣ ዲስክሪፕሽን አስገብተናል፣ ታግም አስገብተናል ማለት ነው። እዚህ ጋር በጣም ዲቴል የተለያዩ ነገሮች አሉት። የቪዲዮአችሁን ካታጎሪ ምናምን ኤዱኬሽን ከሆነ ኤዱኬሽን፣ ኢንተርቴንመንት ከሆነ ኢንተርቴንመንት ለዋለሁኝ። የመጀመሪያውን ኦፕሽን ዲቴል የሚለው በዚህ ጨረስን ማለት ነው። ሞኔታይዜሽን የሚለው ላይመጣላችሁ ይችላል ሜቢ እናንተ ጋር ሞኔታይዝ ካላደረጋችሁ ማለት ነው። ስለዚህ ነው ሞኔታይዝ ስላደረኩኝ እቺኛዋን ኦፕሽን ወርታች አረጋትና ሞኔታይዜሽኑን ኦን አድርገዋለሁኝ። ከዛ በኋላ እዚህ ጋር አድ ሲቴቢሊቲ የሚላለ ይህንን ወደታች አድርገውና ናኖፍት አባቭ ብዬ ሰብሚት ሬቲንግ ብለዋለሁ። አራተኛው ቪዲዮ ኤለመንት ነው። አድ ሚውዚክ ላይሰንስ ነው። ይሄ ከዩቲዩብ የምትጠቀሙት ከሆነ ሚውዚኩን እዚህ ጋር ላይሰንስ እንድታስገቡ ይጠይቃቸዋል። እኔ ስላልተጠቀምኩኝ ዘለዋለሁኝ። ሁለተኛው ሰብታይትል ነው። ይህንንም ስለማልፈልገው ሴቲንግ ላይ ባይ ዲፎልት ኦፍ ስላደረኩት እዚህ ጋር ይመጣልኝም። ሶስተኛው ታግ ፕሮዳክትስ ይላል። ታግ ፕሮዳክትስ ይህም ሞኔታይዝ ስታደርጉ ነው የሚመጣላችሁ። ታግ ፕሮዳክትስ ማለት አፍሌት ማርኬቲንግ ለመስራት ማለት ነው። አሁን ለምሳሌ እዚህ ቪዲዮ ላይ ለምሳሌ አሁን አንድ የኤችፒ ላፕቶፕ ወይም ደግሞ የሌኖቮ ኦር የዴል ላፕቶፖችን ፕሮሞሽን ሰርች የላችሁ ከታች ከቪዲዮ በታች ይቀመጣል። እነዛን የሆነ ሰው ሲገዛ
እነዛን ፕሮዳክቶች ሰው ሲገዛ እኔ በኮሚሽን 9% ኦር 15% 20% ኮሚሽን አገኛለሁ ከዛ ማለት ነው። ስለዚህ ታግ ፕሮዳክትስ የሚለውን እንዘለዋለን ብዙዎቻችሁ ጋር ላይኖር ስለሚችል ማለት ነው። እዚህ ጋር ደግሞ አድ ኢንድ ስክሪን ይላል። ይሄ ኢንድ ስክሪን አለ ሁላችሁም ጋር። ስለዚህ ኢንድ ስክሪንን አድ አደርገዋለሁ። እነዚህ ይሄ ኢንድ ስክሪን የሚባለው ነገር ከምታስቡት በላይ በጣም ብዙ ነገሮችን ነው የሚጠቅማችሁ። ስለዚህ ማስገባታችሁ እንዳትረሱ። ኢንድ ስክሪንን በምን አይነት ዲዛይን እንደማስገባ እዚህ ጋር ይመርጥልኛል። ለምሳሌ አሁን ይሄኛውን መርጠዋለሁኝ። እንደዚህ ነው የመረጠው። ስለዚህ ይሄንን ትንሽ ኤዲት ላድርገው። እንዳለበት ማስገባት ትችላላችሁም፣ ግን የሰውን ትኩረት ትንሽ ያዝ እንዲያደርግላችሁ እንደዚህ አይነት ነገር ብታደርጉ ታሪፍ ነው። እዚህ ጋር በምታዩት መልኩ ቻናል ያለ ቻናል ሲነኩት ወደ ሰብስክራይብ እንዲወስድ ማለት ነው። እዚህ ጋር ክሊክ አድርግና ምን አይነት ነገሮችን እዚህ ጋር 3 ያስመርጠኛል። የመጀመሪያው ሞስት ሪሰንት አፕሎድ ይላል። ቤስት ፎር ቪው ቹዝ ስፔሲፊክ ቪዲዮ ይላል። ይህን የምናደርገዋለን ዝም ብለን ዲሊት አድርገን ከፈለግን እዚህ ጋር አንድ ቦታ ላይ እንነካና ቪዲዮ የሚላለ ቪዲዮን እንነካዋለን። ከዛችን እንደዚህ በነገራችሁ ላይ እርስ በርስ ከተደራረቡ የቀይ ምልክት ካሳያችሁ እዚህ ጋር በምታዩት መልኩ ማስገባት ስለምትችሉ ልክ ተነጣጥሏቸውን እነዚህ አድርጋችሁ ወደታች ታደርጉትና ቹዝ ስፔሲፊክ ቪዲዮ ይላል። እሷን አንድ ጊዜ ሲጫናት ከዚህ በፊት የለቀቋቸውን ቪዲዮዎች በምታዩት መልኩ ያስመርጠኛል። ስለዚህ ከምትሰሩት ቪዲዮ ጋር ተያያዥ የሆነ ሪከመንድ እንዲያደርግላችሁ የምትፈልጉትን ቪዲዮ ትመርጡለታላችሁ። ለምሳሌ አሁን ይሄኛውን ቪዲዮ መረጥኩኝ። ስለዚህ የቪዲዮ ኢንድ ስክሪን ላይ ይመጣል ማለት ነው። ሁለተኛውን ደግሞ እንደዚህ አድርግና ፕሌሊስት እንዲሆን ፈለኩኝ። የምፈልገውን ፕሌሊስት እንደዚህ ይመርጣለሁ ማለት ነው። እንደዚህ ካደረግን በኋላ ከታች በምታዩት መልኩ አሁን ይሄ ወደ 53 ሰከንድ ጀምሮ እስከ 8 ደቂቃ ከ13 ነው። ከ7 ደቂቃ ከ53 ሰከንድ ጀምሮ እስከ 8 ደቂቃ ከ13 ነው። ያ ማለት ወደ 20 ምናምን ሰከንድ ነው ኢንድ ስክሪኑ ማለት ነው። 20 ምናምን ሰከንድ በጣም እናሰለች ስለሆነ ወደ 6-7 ቀይሯል። ያን ለማድረግ ደግሞ ወደዚህ ከርሰሬን ወደዚህ አስጠጋትና በምታዩት መልኩ እንደዚህ አንቀሳቅሼ የምፈልገው ቦታ ላይ አደርገዋለሁ። ለምሳሌ እኔ አሁን ከ8 ደቂቃ ከ05 ሰከንድ እንዲጀምር አደረኩት ፕሌሊስቱ ማለት ነው። ከዛ እዚህኛውን ሁለተኛውን ነቀዋለሁኝ። እሱንም በተመሳሳይ እዚህ ጋር አደርገዋለሁኝ። ሶስተኛውንም እንደዚሁ በምታዩት መልኩ ከ8 ደቂቃ ከ5 ጀምሮ ኢንድ ስክሪን እንዲያስገባልኝ አድርጌያለሁኝ። ይህንን ከጨረስኩ በኋላ ሴቭ አደርገዋለሁ። በምታዩት መልኩ ሴቭ አድርጌ ስጨርስ እዚህ ጋር በአረንጓዴ ቲክ ያደርግልኛል። ቀጣዩ ነገር ደግሞ ምንድነው? አድ ካርድስ ይባላል። አድ ካርድስንም አድ እናደርገዋለን። ካርድስ ማለት እንግዲህ ምንድነው? በቪዲዮ መካከል የሚገባላችሁ ከላይ በጽሁፍ መልኩ የሚገባላችሁ ነገር ነው። ያ ማለት ከላይ የሚገባላችሁ የቪዲዮአችሁ ታይትል ነው። ያንን ሰዎች ክሊክ ሲያደርጉት ዳይሬክትሊ ወደ እናንተ ቪዲዮ ወደ ሌላኛው ይወስዳችኋል ማለት ነው። ያ ማለት ለምሳሌ አሁን እዚህ ስክሪን ጋር የሆነ ካርድ ባስገባላችሁ እሱን ካርድ ክሊክ ካደረጋችሁት ዳይሬክትሊ ወደዛ ወደ አስገባው ቪዲዮ ይወስድላችኋል። ይሄኛውንም ቪዲዮአችሁ ሰዎች ያዩታል ማለት ነው። ስለዚህ ካርዳችሁን የምትፈልጉት ቦታ ላይ ታስገባላችሁ ማለት ነው። ይሄኛውም ዩቲዩብ ቪዲዮአችሁን ሪኮመንድ እንዲያደርግላችሁ ይጠቅማችኋል። ስለዚህ የምትፈልጉት ቪዲዮ ላይ ክሊክ እያደረጋችሁ የምትፈልጉትን ቪዲዮ ታስገባላችሁ ማለት ነው። በምታዩት መልኩ አስገብቻለሁ። ከዛ ሴቭ እለዋለሁ። ሴቭ ሳደርግ እዚህ ጋር አረንጓዴ ምልክት ያመጣልኛል። ይህንን ጨረስኩኝ፣ አራተኛው ማለት ነው። ወደ አምስተኛው ስገባ ባይ ዲፎልት ራሱ ይህንን እንትን ያደርጋል፣ ቼክ ያደርገውና ምንም አይነት ከኮፒራይት ጋር የተያዘ ነገር ከሌለባችሁ ይህንንም ያሳልፋችኋል። እዚህ ጋር በምታዩት መልኩ ኖ ኢሹ ፋውንድ ይለኛል፣ ኮፒራይት ስለሌለ ማለት ነው። የራሴን ኦሪጂናል ኮንተንት ስለሰራሁኝ ማለት ነው። ራሴን ቪዲዮ ሪከርድ አድርጌ በራሴ ድምፅ ኤዲት ስላደረኩት እያንዳንዱ ነገር ምንም አይነት የኮፒራይት ነገር ስለሌለብኝ ሶስተኛውንም ቼክ የሚለውን በአረንጓዴ ቲክ ያደርግልኛል። አምስተኛውን ስቴፕ ያሳልፈኛል ማለት ነው። ስድስተኛው ቪዚቢሊቲ ይላል። ቪዚቢሊቲ ላይ እንገባለን። ቪዚቢሊቲ ላይ በምታዩት መልኩ 3 ነገሮችን ያስመርጠኛል። እነዚህ ፕራይቬት፣ አንሊስትድ እና ፐብሊክ ይላል። ፕራይቬት አደረጋችሁ ቪዲዮአችሁን ማለት እናንተ ጋር ብቻ ነው የምታዩት። በሊንክ ለራሱ ለሌላ ሰው ሼር ብታደርጉት ያን ቪዲዮ ማንም ሰው ማየት አይችልም ማለት ነው። ሁለተኛው አንሊስትድ ደግሞ የሚለው እናንተ ብቻ ናችሁ የምታዩት። ቪዲዮውን ዩቲዩብ ላይ ሰርች ቢደረግ አይመጣም፣ ግን በሁለት አይነት መልኩ ሰዎች ሊያገኙት ይችላሉ። የመጀመሪያው ምንድነው? ሊንክ ሼር ካደረጋችሁላቸው ቪዲዮውን ማየት ይችላሉ። ሌላኛው ደግሞ በፕሌሊስት ውስጥ ከተቀመጠ ቪዲዮ እሱን ቪዲዮ ማየት ይችላሉ። ስለዚህ እኔ አሁን አንሊስትድ አድርጓለሁኝ። በነገራችሁ ላይ ቪዲዮአችሁን ለሰዎች ከማሳየታችሁ በፊት ወይም ደግሞ ፐብሊክ ከማድረጋችሁ በፊት አንሊስትድ አድርጋችሁ ተወሰኑ ሰዓታት ብታቆዩ፣ ከቻላችሁ ደግሞ 24 ሰዓት ብታቆዩት በጣም ሪከመንድ ይደረጋል። ለምሳሌ አሁን ነገ የምትለቁትን ቪዲዮ ቀድማችሁ ኤዲት አድርጋችሁ በሆነ ምክንያት ከጨረሳችሁ ዛሬ አንሊስትድ አድርጋችሁ ብታስቀምጡት ብዙ ሰዓቶችን ዩቲዩብ ቪዲዮውን ያየዋል። ቪዲዮውን ያየውና ይገመግመዋል። ምን ይለዋል? አልጎሪዝሙ ቪዲዮአችሁን በደንብ ይረዳዋል።
ከዛ በኋላ ለሰዎች ሼር ለማድረግ ወይም ደግሞ ለሰዎች ሪኮመንድ ለማድረግ ዩቲዩብ አይከብደውም ማለት ነው። አፕሎድ አድርጋችሁ ግን ቀጥታ ፐብሊክ አድርጋችሁ ብትፖስቱት ዩቲዩብ ቪዲዮውን የሚረዳበትን ጊዜ ስላልሰጣችሁት ትንሽ የሆነ ነገሩን ሳይድ ኢፌክት ሊኖር ይችላልና በቻላችሁት አቅም አንሊስትድ አድርጋችሁ ቪዲዮአችሁን ሴቭ ማድረግ አለባችሁ። ሶ አንሊስትድ ካደረግን በኋላ ይኸው ሴቭ አደርገዋለሁኝ። ሶ በምታዩት መልኩ ኮንተንት ላይ ገባና እዚህ ጋር ቪዲዮዬ ተቀምጧል ማለት ነው። በምታዩት ሞኔታይዜሽንም ኦን ሆኗል፣ ሪስትሪክሽንም የለበትም። ግን እዚህ ጋር ቪዚቢሊቲው አንሊስትድ ነው። ስለዚህ ይሄ ቪዲዮ እንደዚህ ከተቀመጠ በኋላ በምፈልገው ሰዓት ምን አደርጋለሁኝ? እችን ምልክቷን ነካትና ፐብሊክ ብዬ ፐብሊሽ አደርገዋለሁ ማለት ነው። ሶ በምታዩት መልኩ በትክክለኛ መልኩ ቪዲዮዎችን አፕሎድ ማድረግ የምንችለው በዚህ ነው ማለት ነው። ይሄ ቪዲዮ የሆነ የጠቀማችሁ ነገር እንደሚኖር በጣም እርግጠኛ ነኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ከዚህ ቪዲዮ ምን እንደተማራችሁ ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ሰላሙ ነው።